ሰላም ሰላም ቤተሰብ ባላችሁበት ስፍራ ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። በጣም አመሰግናችኋለሁ ቤተሰብ፣ በጣም ወዳችኋለሁ። ስለምታበረታቱኝና ሲከፋኝ ስለምታጽናኑኝ፣ አይዞ ስለምትሉኝ በጣም አመሰግናችኋለሁ። ከልቤ ክበሩልኝ። ሰሞኑን በጣም ከፍቶኝ ነበረ። ለሱም ደግሞ ቪዲዮ ሰርቼ ነበረ ሰሞኑን ማለት ነው። ያው ከሱም በተጨማሪ ደግሞ ሌላ ፈተና አጋጠመኝ እና በጣም ከፋኝ። በቃ ከምንም በላይ ሰሞኑን ፈተና ላይ ነበርኩ ማለት ይቻላል። ያው ለመልካም ነው፣ አንዳንድ ጊዜ ለበጎ ነው። ግን ከአቅማችሁ በላይ ሲሆን አንዳንድ ጊዜ በጣም ይከብዳል እና እኔም በጣም ከብዶኝ ነበር። ግን ደግሞ እግዚአብሔር ይመስገን አሁን ጠንከር እያልኩ ነው። በቃ ራስን እያጠናከርኩ፣ እናንተም ከጎኔ ስላላችሁ በጣም አመሰግናችኋለሁ። አንዳንድ ጊዜ ሰው ያስፈልጋቸዋል። ሲከፋችሁ አይዞሽ የሚላችሁ ሰው ግዴታ ነው እና እኔ ደግሞ ያው ከጎኔ ሆኖ የሚያጽናናኝን አላገኘውም እና ከዛ በጣም ከፋኝ እና ብቻ እግዚአብሔር ይመስገን አሁን ደህና ነኝ። ተስፋ ቆርጬ ነበረ በጣም በቃ እግዚአብሔር መልካም ነው። ቤተሰብ እና አመሰግናችኋለሁ። እናንተ ከዚህ በላይ ደግሞ በርትቼ እንዲሰራ አዳዲስ ነገሮች እንዳመጣ አበረታቱኝ፣ አጠንክሩኝ። ከዚህ በበለጠ ከጎኔ ሆኖ እና ይሄ ነው ቤተሰብ። አመሰግናለሁ። መልካም ጊዜ ይሆንላችሁ።